እኔ ላይ ራሴ ላይ የተቀለደ ቀልድ ነው ይሄንን የምነግራችሁ። በጣም ምግብ ከመጥላቱ የተነሳ ጸበል ሄዶ ልክ ጸበል ቦታ ሲደርስ ሊጠመቅ ሲል መንፈስ ወጣ ከላዩ ላይ አለ። አይ መንፈሱ ጮኸ እንጂ መንፈሱ ነው ጮኸ። መንፈሱ አባ አስለቅቁኝ ብሎ ጮኸ። እኔ ሰማሁት። እሺ አኩ ባንተ ያምራል። አይ እኮ አንተ እንትን እያልካት ነው። አባ አስለቅቁኝ ብሎ ጮኸ። ምን ነው አሉት ሲሉት አንበላም አባ አይበላም እንዴ ደህና ሰው አገኘው ብዬ ረሃብ መሞቴ እኮ ነው አባ አለ። እኔ እንዴት ነው የሰማሁት? እሺ አዎ አለ። እዛው ለምን አትለቀውም ታዲያ እዚህ ጸበል ድረስ ምን አስመጣ? አባ ምን ሰይጣን ቢሆን በዚህ መጠን ይከፋል እንዴ? ይውት እስኪ እንዴት እንደከሳ ማን ደግፎ ያዘው? እኔ እኮ ነኝ አለ። ከዛ 7 ጊዜ ጮኸት አለ። ከዛ ምን አለ? ቀጥለው በምን አቅሜ አባ እየነገርኩት በምን አቅሜ አንበላም። በምን ድምፅ እንዴት ይወጣል? እርቦናል። ከዛ የሰማሁት ልሞክር ካሉ ግዴታ ነው አሉ። ካሉ ልሞክር ብሎ ድፍት አለ አሉኝ። እንኳን ጸበል ቦታ ሆነ አሁን አዳራሽ ውስጥ ቢሆን ያልቅ ነበር እንጂ በላል። ምግብ በደንብ ነው የምበላው። ያው ለጨዋታ ያህል ነው ተመልካቾቻችንን የምናወራላችሁ እንጂ ምግብ በደንብ ነው የምበላው።